ሰላም ሰላም የአዲስ ሴንተር ፋሚሊዎቻችን እንዴት ናችሁ? ዛሬ ደግሞ የዋሺንግ ማሽን የሰሞነኛ ዋጋውን ምን ይመስላል የሚሉን አሳያችኋለሁ። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ አንቺ ጋር የመጣሁት ከትንሽ ጀምሮ እስከ ትልቅ ያለውን የዋሺንግ ማሽን ዋጋቸውን ለማወቅ ነበር። እሺ ይቻላል፣ ደስ ይለኛል። እሺ ዋሺንግ ማሽን ያው አነስተኛ የሚባለው 14 ኪሎ ነው ያለኝ። 14 ኪሎ አለ። ከ14 እስከ 20 16 እንዲሁም 20 ኪሎ አለ። ያው 20 ኪሎ በብዛት ለስራ ነው የሚሆነው። ለቤት ደግሞ 14 አነስተኛ የሚባለው 14 ኪሎ፣ መካከለኛ የሚባለው ደግሞ 16 ነው በቂ የሚሆነው ለቤት። አሁን 14 እና 16 ነው፣ እንዲሁም 20 አለ። አሳይሻለሁ። ከዚህ ስጀምርልሽ ያው ፔንግ ቼንግ ነው። በጣም አሪፍ እቃ ነው። ሳይዙ ያው 14 እንዳልኩሽ ለቤት በጣም በቂ ነው። ለትንሽ ቤተሰብ በቂ የሚባል ነው። ይሄ ደግሞ ላጤዎች የሚወስዱት ነው። አሪፍ እቃ ነው። እዚህ ለላጤ የሚሆን አይነት ነው ማለት ነው። በደንብ ለላጤም ይሆናል። በዛው ላጤም በብዛት ያው 13 እንዲሁም 14 ነው የሚወስዱ ላጤዎች ሲሆኑ በዛው ይበቃል በሚል በዚህ ነው የሚወስዱት። ውሃ አቀባበሉስ ሁለት አይነት ነው። ቀስ ብሎ ይሙላልኝ ካለሽ በፓምፕ ቀጥታ በዚህ መጠቀም ትችላለሽ። ከቧንቧ ማለት ነው። ከቧንቧ መጠቀም ትችላለሽ። ካልሆነ ደግሞ በባልዲ መገልበጥ ማለት ነው። ስለ ማሻውስ ማሻውን ብትነግሪኝ ጥሩ ደስ ይለኛል። ማሻው ያው በማሻ አሁን ዋሺንግ ማሽን ላይ ማሻ የሌለው ማለት 3 ማሻ 6 ማሻ 8 ማሻ ምናምን የሚባል ነው ያሉት። ይሄንን ባለ 8 ማሻ ነው። ኳሌታ ምናምን ልሽ አቲ በራሱ ያሻል 8 ማሻ ስላለው ድካም የለውም። ያው አሪፍ እቃ ነው። በጣም ቆንጆ። እሺ ዋራንቲውስ? ዋራንቲ የ3 አመት ዋስትና ነው ያለው። ያው የሚበላሽ አይነት እቃ አይደለም። በእርግጥ ግን እንከዛ አንዳንድ ጊዜ ካጋጠመ ቤታቸው ድረስ መጥቶ ባለሙያ ይሰራዋል ማለት ነው። እሺ ዋጋውስ? ስለ ዋጋው ታንኪ። አሁን ያለው ወቅታዊ ዋጋው 59500 ብር የተሸጠ ይገኛል። ተመጣጣኝ ነው። አሪፍ ዋጋ ነው። ከዛ በአጠቃላይ 14 ኪሎ የሚባሉ ዋጋቸው ከ52000 ብር ጀምሮ እስከ 59500 ብር ነው ያለው በተለያየ ብራንድ ማለት ነው። ከዚህ ቀጥሎ ደግሞ ያው ለብዙ ፋሚሊ የሚሆን ባለ 16 ላሳይሽ። እሺ ይሄንን 16 ኪሎ በናሽናል ብራንድ ነው። በጣም አሪፍ እቃ ነው። ቆንጆ እቃ ነው። ያው ለብዙ ቤተሰብ የሚሆን ነው። ለቤት በብዛት ለቤት ነው የሚሆነው። ለስራ ትንሽ አነስ ይላል። ወይም ደግሞ አንዳንድ ለስራ እንዲሁ ለመጀመር ምናምን ሲሆን ነው የሚወስዱት፣ ስራ ለመጀመር ሲሆን እንጂ ያው ለቤተሰብ ለቤት የሚሆን እቃ ነው። በጣም ቆንጆ ብራንድ ነው። ናሽናል አሪፍ እቃ ነው። እሺ አብዛኛው ጊዜ ትንንሽ ልብሶችን ራሳችን አጥበን ካልከተትናቸው አያጥቡም ይባላልና ትንንሽ ልብሶችን ሲያጥቡ በማጽዳት ደረጃ ላይ ያው 16 ኪሎ ሲሆን የሚሆነውን ልብስና ውሃ ማለት 16 አሁን በጣም ትንሽ ልብስ ከሆነ ብዙም ላያጸዳ ይችላል። ግን ያው የሚሆነውን በዛ አድርገሽ ብታስገቢው ይመረጣል እንጂ ሙሉ ለሙሉ አያጸዳም ማለት አይደለም። ግን ያው የሚሆነውን በዛ አድርገሽ አውቀሽ ብታስገቢው ጥሩ ነው። በጣም ጥሩ። እስከ ምን ያህል ኪሎ ድረስ ይችላል? የ16 ኪሎ ነው የሚችለው። 16 ኪሎ ነው ይሄ። እሺ ምን ያህል ማሻ አለው? ይሄንን በ6 ማሻ ነው። አሁን ቅድም ያሳየሁሽ 8 ማሻ አልነበር? ይሄ ደግሞ 6 ማሻ ነው ያለው። ማሻው 6 ማሻ ነው። እሺ አብዛኛው ጊዜ አሁን ማጠቢያ ማሽኖች በቀላሉ ይሰበራሉ ይባላል። ጥንካሬያቸው ብዙ ማያስተማምን ይባላልና ምን ያህል ጠንካራ ነው ወይ ምን ያህል ያስተማምናል? በጣም ጠንካራ እቃ ነው። እንደዛ የሚያጋጥመው በምን ጉዳይ መሰለሽ? አሁን የመሰበር ወይም ደግሞ የሆነ የመሰንጠቅ ምናምን ያጋጥማል አንዳንድ ጊዜ። እዛ ላይ ምን ያጋጥማል መሰለሽ? አንዳንድ ጊዜ ማድረቂያ ክፍሉ ላይ እየደበደበ ዝም የሚሉት አሉ። እየደበደበ እሱን ነገር ባላንስ አድርገው ልብሱን አውጥተው ከአጥበው ወደ ማድረቂያው ወይም ደግሞ መጭመቂያው ሲያስገቡት ባላንስ አድርገው ማስገባት አለባቸው። እየደበደበ ካዩት ደግሞ ኦፍ አድርገው ታይመሩ ኦፍ አድርገው አስተካክለው በባላንስ ማስቀመጥ አለባቸው። በዛን ሰዓት ይሄንን ሲደበድብ ነው የነገር የመሰንጠቅ ወይም ደግሞ የመቀደድ ሊገጥም የሚችለው ማለት ነው። በጣም አሪፍ። ይሄስ ዋጋው ምን ያህል ነው? የዚህ ዋጋ 16 ኪሎ በናሽናል 68500 ብር። ከዚህ ቀጥሎ ማሳይሽ ደግሞ ቅድም በ14 ያሳዩሽ ፔንግ ቼንግ የሚለው 16 ደግሞ ምን ያክል ስፋት አለው የሚለው እናያለን ማለት ነው። ይሄው ይሄንን ነው ፔንግ ቼንግ ማለት ቅድም ያው 14 አይተነዋል።
ይሄ ደግሞ ሰፋ ባለ በ16ቱ ማለት ነው። በጣም ሰፊ ነው፣ ትልቅ ነው። ለስራም ፔንቺንግ ለስራም ይሆናል። አሁን ሌሎቹ 16 ኪሎ ሆኖ ለስራ ማይሆኑ ሰፋ ያለ ስለሆነ ማጠቢያ ክፍሉ በደንብ ትልልቅ ብርድ ልብስ ምናምን የሚባለው ስለሚያጥብ ለስራ ይሆናል። 8 ማሻና ያለው በዛ ላይ በጣም ቆንጆ እቃ ነው። አሪፍ የሚባል ነው። ፓወሩ ከፍተኛ ነው። እሺ እቃው አሁን ድንገት ቢበላሽ እቃዎቹ በቀላሉ የሚገኙ አይነቶች ናቸው? በደንብ ነው የሚገኘው አለው። በደንብ ይገኛል። ለዛው ነው የ3 ዓመት ዋስትና አለው። በስነ ስርዓት ሲጀመር ያው ቀላል ጉዳት ከሆነ እቃውን ወደ ፋብሪካ ምናምን የሚመለስበት ነገር የለም። ቀጥታ ቤታቸው ሄደን ነው የምናሰራው፣ ከበድ ያለ ካልሆነ በስተቀር ማለት ነው። ከበድ ካለ ደግሞ ያው ወደኛ ይመጣል፣ ወደ ፋብሪካ ሄዶ ተሰርቶ ይመለሳል ማለት ነው። ይገኝለታል በደንብ። እሺ በአካል መምጣት ለማይችሉ ሰዎች እና ቤታቸው ዴሊቨሪ ለሚፈልጉ ሰዎች ምን አይነት አማራጭ? መጥተውም ቢሆን ቤታቸው ሆኖም ቢሆን ወደ ክፍለ ሀገርም ቢሆን ያው ነፃ ዴሊቨሪ ነው የምንልከው። ከናስተናው ጋር ማለት ነው። ቦታ በነፃ ትችላላችሁ? ይቻላል። በነፃ ዴሊቨሪ ነው። ዋጋውስ ምን ያህል ነው ይሄኛው? የዚህኛው ያ ፔንቺንግ ዋጋ ያ ሁሉ ዋጋ 73500 ብር 16 ኪሎ ማለት ነው። እሺ አሁን ደግሞ ያ ከማኑዋል ወደ አውቶማቲክ ቶፕ ሎደር የሚባሉትን ላሳይሽ። ይህንን የምታየው ያ ማዲቫ ነው ብራንዱ። ማዲቫ ይባላል። የኮሪያ ምርት ነው። በጣም ምርጥና አሪፍ እቃ ነው። ላቸው የምታየው ተለቅ የሚለው 18 ኪሎ ነው። ዘጋ ያለው አነስ የሚለው ደግሞ 16 ኪሎ ነው። በእነዚህ ብቻ ሳይሆን ያ ብዙ አይነት ብራንድ አሉ ስቶር ላይ። በኦርቢት አለ፣ ናሽናል አለ፣ ብዙ አይነት ብራንዶች አሉ። አሪፍ አሪፍ የሚባሉ ብራንዶች አሉ። ከዚህ ልጀምርልሽ፣ ከቆንጆው ልጀምርልሽ፣ አሪፍ ከሚባለው። እሺ ይሄ ማዲቫ ይባላል እንዳልኩሽ። በሙቅም በቀዝቃዛ ሙቅም ቀዝቃዛም ውሃ እንዲሁም ኖርማል 3 አይነት ውሃ ነው የሚቀበለው። በ3 አይነት ውሃ ነው የሚያጥበው። ሙቅ የሚቀበል ከሆነ አንድ ዋሽንግ ማሽን ደግሞ በጣም ጠንካራ ቱቦና ጠንካራ ሞተር እንዲሁም ሞተር ፕሩፍ የሆነ ሞተር ነው ያለው። የ10 ዓመት ዋስትና ለሞተሩ አለው። ቻይልድ ሎክ አለው፣ ልጆች እንዳይነካኩት ማለት ነው። አንዴ ኦን ካረግሽ በኋላ ኦፍ እንዳያረጉትና እንደፈለጉ እንዳይጫወቱበት ሎክ ማድረጊያ አለው። በዛ ላይ ደግሞ በጣም ደስ የሚለው ነገር በ18ቱ ላይ ያው ዲቪት አለው። ብርድ ልብስ እንዲሁም ኮምፈርት ምናምን በደንብ ያጥባል። ለስራ የሚሆን እቃ ነው። በአጠቃቀም ደረጃ ቀላል ነው። እንደዚህ ራሱ አለው። ራሱ የራሱ የተሞላ ጀስት የተደረገ ስላለ አንቺ አንዱን ማዘዝ ብቻ ነው የሚጠበቅብሽ። ያን ያክል አይከብድም። አውቶማቲክ ሌላ ከአውቶማቲኮች ለየት የሚያደርገው ደግሞ ማዲቫ ውሃ ከላይ መጨመር። አሁን አውቶማቲክ ሲባል ሁል ጊዜ ውሃ ራሱ ብቻ ነው በራሱ ጊዜ የሚስበው፣ በራሱ ነው ከቧንቧ ቀጥታ ነው የሚጠቀመው፣ ዳይሬክት ነው የሚስበው። በማዲቫ ግን ያው ከላይ ውሃ መጨመር በባልዲ ይቻላል። ባለሙያ አሳይቶሽ በደንብ እንዴት መጨመር እንዳለብሽ ያሳይሽና ውሃ ሳይኖር ሰዓት ከላይ መጨመር ትችያለሽ ማለት ነው። ምን ያህል ኪሎ ይችላልና ዋጋው? ይህ ትልቁ 18 ኪሎ ነው። ዋጋው 155,000 ብር። አውቶማቲክ መግዛት የሚፈልግ ሰው አውቶማቲክ ላይ ምን መኖር አለበት የሚለው ነገር፣ አንደኛ ነገር ስማርት ኢንቨርተር ሞተር አለው ወይ የሚለውን ማወቅ አለበት። ያው ስማርት ኢንቨርተር ሞተር አለው ማለት ነው። ጥቅሙ ልንገርሽ። የስማርት ኢንቨርተር ሞተር አንደኛ ያው የንዝረት ወይም ደግሞ ጩኸት ምናምን አይኖሩም። ስማርት ኢንቨርተር ሞተር ካለው አንድ ማሽን ጩኸት ወይም ደግሞ የሆነ ንዝረት ምናምን አይኖረውም። ሌላ ደግሞ የመብራት ቁጠባ፣ መብራት ይቆጥባል በጣም ማለት ነው። ለምን አሁን አንዳንድ ማሽኖች በብዛት ወይም ደግሞ ስማርት ኢንቨርተር ሞተር የሌላቸው ማሽኖች ብዙ ልብስ አስገብተሽ የሚሆን ትንሽ ልብስ አስገብተሽ አንድ አይነት ፓወር ነው የሚወስዱት። ለትንሽም ብዙ ፓወር ነው የሚወስዱት፣ ለብዙ ልብስም እንደዛ ነው። ስማርት ኢንቨርተር ሞተር ያለው ማሽን ሲሆን ደግሞ ለትንሽዬ ልብስ ሲሆን ትንሽዬ ፓወር ነው የሚወስደው፣ ቋሚ ነው ማለት ነው። አዎ ለብዙ ልብስ ሲሆን ደግሞ ያው የሚሆነው እንደ ልብሱ አመጣጥ ነው የሚወስደው ፓወሩ ማለት ነው። በማጠብ ደረጃ አውቶማቲክ ይሻላል ወይስ ማኑዋል? የቱ ይመረጣል? በማጽዳት ደረጃ ከሆነ አይገናኝም፣ አውቶማቲክ ነው የሚሻለው። በዛ ላይ ደግሞ ድካም አለው። ማኑዋል ድካም አለው። ያው አጥበሽ ከአጥበሽ ወደ ማድረቂያ ክፍል እንትን ትያለሽ ምናምን ስንስን ስላለ ያው በዚህኛው ምንም አይነት ድካም የለው። አንቺ ከውጭ ሆነሽ ማዘዝ ብቻ ነው ስራሽ፣ የኔን አድርግ ማለት ብቻ ነው የሚጠበቅብሽ። በአውቶማቲክ በደንብ ነው የሚበልጠው። ውሃ ችግር ድሮ አሁን ውሃ ችግር ነበረ፣ ሰው የውሃ ችግር ነበር ወደ ማኑዋል የሚለው ማኑዋል ይሻላል የሚለው የውሃ ችግር እንዲሁም የኮስትም ሊሆን ይችላል ሜቢ
ግን አሁን ላይ ግን እንደሱ ቀርቷል። የውሃ ብሎ ነገር የለም። አሁን ከላይ መጨመር ስለምትችይ ወደዚህ ቢያደሉ ላለው እኔ። ስለዚህ እንትመጫለሽ ማለት ነው? አዎ በደንብ። እሺ ይሄንን ደግሞ ራሱ ማዲቫ ነው 16 ኪሎ ነው። አንድ አይነት ዋስትና ነው ያላቸው፣ አንድ አይነት ፓወር ነው ያላቸው። ሁሉ ነገራቸው አንድ አይነት ነው። በኪሎ ብቻ ነው የሚያንሰው። ዋጋው 145,000 ብር ማለት ነው። እሺ በአካል መጥቶ እናንተ ጋር ለመጎብኘት ወይም ለማየት የሚፈልጉ ሰዎች ካሉ አድራሻችሁንና ስልክ ቁጥራችሁን ብትነግሪኝ? አድራሻችን መገናኛ ስርኤብ ህንፃ ግራውንድ ላይ የሱቅ ቁጥር 04 ነው የምንገኘው። ስልክ ቁጥራችን 0913 38 38 78 መደወል ይችላሉ። መምጣት አይጠበቅብንም ካሉ ደግሞ እዛ ያሉበት ድረስ ደውለው ማዘዝ ይችላሉ። በነፃ ዴሊቨሪ ክፍለ ሀገርም ቢሆን እናደርስላቸዋለን። እሺ አመሰግናለሁ። እኔም አመሰግናለሁ ስለጠየቃችሁ በጣም እናመሰግናለሁ።